ከኔ ብሩክ ሃይሚ ልቀቂኝ ማለት ከአንተ ውጭ ምናምን ማለት እኔ አስጠርቼሻለሁ። እሱ ከኔ ጋር ምርጥ ጊዜ እያሳለፈ ነበር። ጊዜም አልነበረው። መጎዳት የለባትም። የልጅ እናት ናት። በማይሆን ተስፋ መኖር የለባትም። ከኔ ጋር ምርጥ ጊዜ እያሳለፍኩ ነበር። እንደምታየው አልጋውም አልተነጠፈም። ሃይሚ ብድሯን ከፈለች። ትላንት ከአዩ ጋር ነበር ሩም ውስጥ ሄደችባቸው። ዛሬ ደግሞ ከአይሚ ጋር እየሆነ አዩ መጣች ማለት ነው። በቅናት አበደች። እኔ ዛሬ ቪዲዮ ግን ምንም ሊገባኝ አልቻለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አሁንም መጥቼላችኋለሁ። እንግዲህ የትላንቱን እኔ ምን ለማድረግ ነው አዩን ይዣት የምትመጣው? ሩም ውስጥ አንድ ክላስ ውስጥ ተገኙ ተያዙ አንድ ላይ የተባለው ነገር እኔ ለመራቅ እየሞከርኩ ነው። ስለማጥሪያ ወረቀት ለማጣራት ብዬ ነው እሷን የጠራዋት እየጠየቅኳት ነበር። በድንገት ሃይሚ መጣች። ያ ሁሉ ሆነ። ካሁን በኋላ እንዴት አድርጌ ነው ሃይሚ እንድታምነኝ ማረገው እያለ ነው እንግዲህ ብሩኬ ወንድማችን። እንግዲህ ትላንት ብዙ ነገር ስንፈርድበት ብዙ ነገር ስንል ነበር። አንድ ላይ ተያዙ ሲባል በዛ ልክ እነሱን ለመበጥበጥ መሀላቸው ያለች ልጅ የሆነች ያለችውን ያን ሁሉ እያደረገች ያለችው ልጅ እንዴት ሊጠይቃትም ቢሆን ሊያናግራትም ቢሆን እንዴት ለብቻው ያገኛታል? እንዴትስ አንድ ክላስ ውስጥ አልጋ ባለበት መኝታ ክላስ ውስጥ እንዴት ይገኛል? ብሩኬ ለማለት ማመን ሁሉ ከብዶን ነበር። እኔ በበኩሌ እንደኔ ራሱ ማለት ነው። ግን እያለ ያለው እንግዲህ ይሄን ለማጣራት እንደዚህ ለማድረግ የመጥሪያ ወረቀቱን እንዴት እንዲህ ለማድረግ እንዴት ልትከሰኝ ቻለች? ለምን በቪዲዮ ራሱ ሳይሆን እኔ ላይ የብቻ ነው እንዲህ ነገር ልጠይቃት የፈለኩት እያለ ነው። እንግዲህ አንተና አንተ ብቻ ናችሁ እንግዲህ የምታውቁት እውነታው ማንጋ እንዳለ። አሁንም አልገባንም። አሁንም ሊገባን አይችልም። ሊገባኝ አልቻለም። ግን ሃይሚዬ ሁኔታው ዛሬ የተመቻችሁ ያሳቃችሁ ላይክ አርጉላችኋለሁ። እኔ ተመችቶኛል በበኩሌ። ዘና እያለች እየሳቀች ነው። ልታቃጥላት በላ ማለት ነው። እኛ ባለንበት አንቺ ነሽ የመጣሽው። እኔም በድንገት ሊፈጠር ይችላል እኔ ጋር እርግዝና አንቺ ጋር በድንገት ነው የመጣ እንጂ ተወደሽ አይደለም አፍቅሮሽ አይደለም እያለች እንግዲህ ቅጥል እያደረገቻት ነው። እንዲህ በሳቅ ስታወጣ ስትናገር ደስ ይላል ማለት ነው። በንዴት በለቅሶ ሳይሆን ማለት ነው። እንግዲህ ብዙ ነገር እያለ ነው ብሩኬም። ልጅቷ አበደች እንግዲህ አበደች። ቺኔት ልጅ ለምንድን አፏን ማታሳርፈው? ለምንድን አፏን ማትይዘው እያለች ነው እንግዲህ ሆዷን ገፍታ ቁጭ ብላ። ይሄ ነገር ያው ድራማ ነው፣ ፕራንክ ነው። ሃይሚ ዛሬ ቀይር ብላለች፣ በሳቅ መታለች። ንዴትና ለቅሶን ትታ ማለት ነው። ይሄ ነገር እሷም ታውቃለች ማለት ነው። ዛሬ ደግሞ ሃይሚም ታውቃለች የሚል ነገር አስጠርጥሮኛል። በትላንቱ ቪዲዮ ብሩኬም ያውቃል፣ በፊት አያውቅም እየተጎዳ ነው እሱ ስል ነበር። በትላንትና ቪዲዮ ግን ሃይሚ ብቻ ነው የማታውቀው ብሩኬም ያውቃል ብዬ በብሩኬ ሲፈርድ ነበር። ግን በዛሬ ደግሞ ሃይሚ ሁኔታዋን ሳይ ሃይሚም ታውቃለች። ተመካክሮ ነው በዚህ ልክ እኛን ፕራንክ እያደረጉ ያሉት፣ እኛን እያጫወጨው ያሉት እነሱ ተመካክሮ ነው ቢል ነገርም ደግሞ መጣብኝ። አላውቅም ብቻ መጨረሻውን ለማየት ያብቃን። ግን የዛሬ ቪዲዮ ይመቻል። ሃይሚ ሳቋ እንደዚህ ብጥብጥ ስታደርግ ልጅቷን ለማቃጠል የምታደርገው ጥረት ደስ ይላል ማለት ነው። ግን አልገባኝም። አሁንም የቱ ጋር እውነት እንዳለ አልገባኝም። ሊገባኝም አይችልም አልቻለም ብለው አልገባኝም። ቪዲዮን ለማየት ብሞክርም ባያውም ማለት ነው። ለምን የሚናገሩት ነገር የሚያደርጉት ነገር እውነታው የት እንዳለ ግራ ይገባል ማለት ነው። እና መጨረሻውን ለማየት ያብቃን ውዶቼ፣ ጨረቃ ፋሚሊዎች። ሃይሚ እንግዲህ ቅጥል ላርጋታለች፣ እርር ብላለች። አፏን ለምን አታስይዝም እያለች ነው እንግዲህ። ዛሬ ሃይሚ ናት የመጣችባት፣ እሷ ከሱ ጋር ፈታ እያለች ማለት ነው። ግን ብሩኬ በመጨረሻ ላይ ውጪ ብሎ ሃይሚንም ጎትቶ ሲያስወድቃት አናድደኝ። እሷ እያየች ደስ አላት፣ ቁጭ ብላ እያየች ማለት ነው። ሁሉንም ለማውጣት ሁላቸውንም ውጡልኝ ብሎ ሃይሚንም በግድ ሊያስወጣት ሲል ሃይሚ አልወጣም ብላ በግድ ስትወርቅ ለምን እንዲያደርጋል የሚል ነገር ተሰማኝ። እንግዲህ መጨረሻውን ለማየት ያብቃል።